የሰው ልጅ ለሆዱ ብሎ አይደለም የተሰደደው ወደ አረብ ሀገር። የተሻለ ህይወት ብኖር ብሎ ነው። ቤት ብሰራ፣ መኪና ብገዛ፣ የሆነ መንቀሳቀሻ ቢኖረኝ ብሎ እንጂ ሆዱን ማሸነፍ አቅቶት የተሰደደ ካለ ተሰደናል በሉኝ ማለት ነው። ርቧችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? እንዲሁም ኦርቶዶክስ ቤተሰቦቼ ሰላም ሰላም ብያለሁኝ። ሀባይቦቼ ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አብራችሁ ይሁኑ። ዛሬ እኔ ኮሜንት አውጥቼ ማውራት ምናምን አልወድም ማለት ነው። ነገር ግን አንዳንድ ጊዜ ጭራሽ የሚያውቋችሁ ሰዎች ሰፖርት ያደርጉናል ብላችሁ ከምትሏቸው ሰዎች አንዳንድ ኮሜንት ሲቀርብላችሁ ደስ አይልም ማለት ነው። ደስ አይልም። እኔ አሁን በጣም ነው የተናደድኩት። ለምንድን ነው ብቻ እኔ ያለኝን ብሎግ የምሰራላችሁ ያለኝን ነገር የማካፍላችሁ ስበላም ስጠጣም የምሰራው ብሎግ እናንተ እንድትበረታቱ በቃ እንጂ የተሻለ ኑሮኝ አይደለም። ሰዎች እኮ ስጋ ሲሰሩ ብቻ ብሎግ የሚሰሩ ሰዎች፣ ኬክ ሲሰሩ ብሎግ የሚሰሩ ሰዎች አሉ። ነገር ግን ሽሮም ሳንተከትክ ቪዲዮ ሰራለሁ። ለምንድን ነው በቃ ይሄ የኔ ላይፍ ነው የኔ ህይወት ነው የሚለውን ነው ማለት ነው። እና ባይዘወይ ብዙ ጊዜ እኔ አትንጡ አይደለም የመዳም ቅመሞችን ንቶሎ ከማለት ውጭ አትንጡ ብዬ አላቅም። ለምንድን ነው የማልላችሁ? እርሚያችሁን እንዳትገሉ፣ እርሚያችሁን እንዳትጎዱ። እናንተ ሆናችሁ እንጂ የተሻለ ኑሮ ሂጄ ካልኖርኩኝ የተሻለ ነገር ካልኖርም ብላችሁ እርሚያችሁን ለመጨረስ የወሰናችሁስ ወይንም ካልተሟላልን አነድም ብላችሁ ያሰባችሁስ እኔ እያልኩት ያለሁት ኑና ዝቅ ብላችሁ መኖርን ልመዱ፣ ልክ እንደኔ መኖርን ልመዱ እያልኩኝ እንዳውም እንድትጽናኑና ተስፋ እንዲኖራችሁ ወደ ሀገራችሁ እንድትገቡ ነው ቪዲዮ የምሰራው ማለት ነው እንጂ የሚታይ አይደለም። የኔ ቪዲዮ ሀቅ ለማውራት ማለት ነው። የኔ ቪዲዮ አሁን የሚታይ አይደለም። ለምን ብትሉኝ በቃ ጥሩ ነገር ስለማልሰራ ያ ማለት ሁልጊዜ ሽሮ ሰርቼ ያሳያችኋለሁኝ። እናንተም ሳትመረሩት አበረታቱኛላችሁ። ያንን ማሳያችሁ ለምንድን ነው? ይሄ ስጋ ካልሰራሁ ብዬ ማልቀስ የለብኝም። ይሄ እኔ ህይወት ስለሆነ፣ ስለዚህ እናንተ ደግሞ ጠንካራ ከሆናችሁ ኢትዮጵያ ገብታችሁ መኖር ትችላላችሁ። ስለዚህ ኑና ኑሩ ሀገራችሁ ላይ እያልኩ ነው ማለት ነው። ቢገባችሁ ብሎግ የምሰራው ቅቤውን ገንፎውን እያጫበሽ እየበላሽ ኑሮ አታማሩን። ያማርር ያላቅም ግን ከዚህ የተሻለ ህይወት መቼም የሚፈልግ ሰው አለ አይደለ? የተሻለ ኑሮ ቢኖራችሁ የተሻለ ነገር ቁርስ እኮ የተሻለ ነገር አንዳንድ ሰዎች ጥብስ የሚበሉ አሉ ቁርስ ማለት ነው። እና ይሄም ኑሮ ከተባለ ማለት ነው እኔ ባለኝ ነገር አልሐምዱሊላህ ደስተኛ ነኝ። ነገር ግን እኔ መቼ ነው የመዳም ቅመሞችን በዚህ ልክ አገር እንዳትገቡ ብዬ ሳማርባችሁ ይሄ ነበረው፣ ሳለቃቅስባችሁ ይሄ ነበረው፣ አገር አትግቡ ብዬ ስመክራችሁ ይሄ ነበረው። መቼ ነው ተናገሩ ማለት ነው። እና ራህማ ምን አስበሽ ነው እንደዛ ብለሽ የጻፍሽው ማለት ነው? እያግበሰበሳችሁ ምን እያላችሁ ኧረ እንብላበት እንዴ! ሽሮም ያስቀናል እንዴ? ሽሮም ያስቀናል። እኔ ምንም ያልገባኝ ነገር አለ። ሽሮ ያስቀናል እንደ ሀባይ እኔ በሽሮ አልቀናም። ለነገሩ በማንኛውም ነገር እኔ አልቀናም። ንጹህ ፍቅር ባላቸው ሰዎች እቀናለሁ። በዲናቸው ጠንካራ በሆኑ ሰዎች እቀናለሁ። የሚገርማችሁ ነገር ለምንድን ነው? አዱንያ ፈተና ስለሆነች፣ ትዳር ደግሞ ትልቁ ምሰሶ ስለሆነ በእነዛ ነገሮች እኔ በጣም እቀናለሁ። ከዛ ውጭ ሆድ በላችሁ፣ ስጋ በላችሁ፣ ጎመን በላችሁ፣ ምን በላችሁ፣ ጮማ በላችሁ ኖ ማተር ችግር የለውም። ሆድ ነው ያው ጨጓራ ይፈጫል። ዛሬ ሽሮ በልታችሁ ነገ ስጋ ካገኛችሁ ኧረ ስጋ በልቻለሁና መልሼ ምሳ ስጋ በልቻለሁና አራት ሽሮ አልበላም አይልም። ሆድ ነው የተሸከምነው ከርስ ማለት የማይሞላ የማይጠግብ። ስለዚህ እኔ ለሆድ ለሚገባ ነገር እኔ አያስጨንቀኝም። ዋናው ነገር ንጹህ ምግብ ይሁን፣ ሀላል ምግብ ይሁን፣ በቃ ይነስ የሚደግም ሀላል ምግብ ይሁን። ከዛ ውጭ ችግር የለብኝም ማለት ነው ሀባዩ። እና የወንዜ ምን እንዳሰብሽ ባላቅም እንደዛ ብለሽ ጽፈሽ ሳገኝሽ ስለተሰማኝ ነው ልሰራበት የፈለኩት ማለት ነው። ቪዲዮ ማውጣትን አልወድም። እዛውም ላይ ራሱ መልስ አልሰጠሁሽም። ለምንድን ነው ልስራበት ብዬ እንጂ ወዳውኑ ነው መልስ የምሰጠው። መልስ እሰጥበታለሁ ወዳውኑ ማለት ነው። ግን አልሰጠሁሽም። እስካሁን እያመመሽ ሊሆን ይችላል። እንዴት መልስ አልሰጠችኝም ለሌሎቹ መልስ ሰጥታ ምናምን እያልሽ ሊሆን ይችላል። ኖ እንደዛ አይባልም። ሰው መጥቶ ነው ማየት ያለበት። ሀገሩ መጥቶ እየኖረ የኛን ህይወት መጣፈጥና መምረሩን እንትን ማለት ይችላል ማለት ነው። እና ኑና እንኑር ነው ያልኩት እኔ ማለት ነው። እና የኔን ህይወት እንዳውም ሲያዩ ብዙ እህቶቼ መምጣት ሀገራቸው መምጣት ምናምን ይፈልጋሉ።
ሀቅ ስንቶቻችሁ ናችሁ አሁን እንደው የኔን ህይወት አይታችሁ ቀለል አድርጎ ለመኖር የወሰናችሁ የላችሁም? አላችሁ ብዬ ነው የማስበው። እና ኑና ሀገራችሁ ኑሩ። ኑ ዋናው ፍቅር ነው። አንድ እንጀራ ለሁለት አንድ እንጀራ ለሶስት ይበላል። ዋናው ፍቅር ካለ በጣም ቀላል ነው። እና እኔ አንድ ቀን የተሳሳተ ምክር መክሬያለሁ ብዬ አላስብም። ጭራሽ የመዳም ቅመሞችን እድሜያችሁን ተጠቀሙበት። ኑና ህይወታችሁን ኑሩ። ኑና በቃ የተሻለ ነገር በቃ ሀገራችሁ ላይ ይሻላል። የሰው ሀገር የሰው ነው። የሰው ሀገር ላይ ሆናችሁ ኢትዮጵያን አትመዝኗት፣ ሀገራችሁን አትመዝኑ። እየኖራችሁ ኑና ወት ብያለሁ ማለት ነው። ይሄን ያልኩበት የኛ እርሜ የሴት ልጅ እርሜ በቃ ከ20 በላይ አሽቆለቆለ ማለት ነው። ከ20 በላይ ሆነሽ ከተቀመሽ በቃ አሽቆለቆለ እና ተጎርታችሁ ልጅነታችን በሰው ሀገር ጨርሰን ተጎርተን እንመጣለን። ስንመጣ ሁሉ ነገር አይሳካልንም። ከዛ በኋላ እናድዳለን ምናምን ነገር። የሰው ላይ የሚበላው የሚጠጣው ነገር ብቻ አይደለም የሚያኖረው ሀባይ ሆድ ነው። ጥላት ላይም ሊጥላችሁ ይችላል። ሆድ ለነገሩ ከባድ ነው። ጥላታችሁ ቤት ሊያስኬዳችሁ ይችላል ከራባችሁ። እና ለሆድ መሸነፍ የለባችሁም። አንዷ እንደውም እንደዛ ስትል ነበረ። እኔ ለሆደ ስል ኢትዮጵያ መምጣት አልፈልግም ስትል ነበረ። ምን ነው ሽሮ በልቶ ማደር አይችልም ሆድሽ? ሽሮ አይወድም? ሽሮ አያጠግበውም ሆድሽ? ሸዋርማና ምንድን ነው የለመደው ሆድሽ? ኧረ እና ለሆዴ ስል በቃ ኢትዮጵያ ሄጄ መኖራችን በዚህ ኑሮ ውድነት ሰላማት እና የአረብ ሀገር የአረብ ምግብ እያርበሰበሽ አስለምዴሽው እዚህ ስትመጪው ወየው ማለትሽ አይቀርም በዚህ አይነት። ስለዚህ አንዳንድ ጊዜ መልመድ የሚባል ነገር ሆድ መጀመሪያ እንዳረጋችሁት ነው የሚሆነው ማለት ነው። ማንኛውም ነገር ስነልቦናችሁ ማሳመን ያለባችሁ እንጂ እኔ ሆዴ ይጎልብኛል ብዬ አረብ ሀገር አልዘፈዘፍም። ድህነትን ፈርታችሁ ሳይሆን መዋጋት አለባችሁ፣ መጋፈጥ አለባችሁ እንዳያሸንፋችሁ ማለት ነው። የሰው ልጅ ለሆዱ ብሎ አይደለም የተሰደደው ወደ አረብ ሀገር። የተሻለ ህይወት ብኖር ብሎ ነው። ቤት ብሰራ፣ መኪና ብገዛ፣ የሆነ መንቀሳቀሻ ቢኖረኝ ብሎ እንጂ ሆዱን ማሸነፍ አቅቶት የተሰደደ ካለ ተሰደናል በሉኝ ማለት ነው። ርቧችሁ ጠምቷችሁ የሄዳችሁ ካላችሁ ርቧችሁ ሳይሆን መንቀሳቀሻ እኛ ሀገር ሰርታችሁ መንቀሳቀስ ስለማትችሉ የሄዳችሁ ነፍ ናችሁ። ግን ርቦን የሚላስ የሚቀመስ አጥተን አይደለም ይሄር ነው። አረቦች አብዛኛውን አንዳንድ እህቶቻችን ሄደው በሚያወራቸው ምክንያት አንዳንድ አረቦች የሚላስ የሚቀመስ እንደሌለን አድርገው ያስባሉ። እኔ ጓደኛ ላይ የደረሰውን ነገር ልንገራችሁ እና አዲስ የተገባይ መዳም ነበረች እና በጣም ነው የምታሽከረክረው። ይሄን ከፈለገ ይሄን ሻርፕ 3 ጊዜ 4 ጊዜ ታስተኩሳታለች። ፎቅ ነው ደግሞ ያለችው። ትሄዳለች በደንባ ተተኮሰ ምዝል ላይ ብላ ትመልሳታለች። መልሳ አስተካክላ ትሄዳለች። 3 ጊዜ አውርዴቻት ማለት ነው። ተሰቀላት ወርዳለች። እንግዲህ ፎቅ ማለት ነው። በመጨረሻ አባታናነቃት። አንደኛ ምከፍላ ባቴቷ እንጂ የልጅ ግዴታ የለባትም የመስራት ማለት ነው። ከዛም በኋላ ቀጥ ብላ ሴትዮዋ ጋራ ሄደች ማለት ነው። ማማ በቃ አሳፍሪኝ ስትላት ምንድነው ያለችው? ምን አለሽ ኢትዮጵያ አለሽ የሚበላ የሚጠጣ አያችሁ። እስከዚህ ድረስ ነው ማለት ነው። በአንዳንድ እህቶቻችን በሚያወሩት ወሬ ርቧቸው የሄዱ ይመስል ሲያግበሰብሱ የሚላስ የሚቀመስ ያለን የማይመስላቸው አረቦች አሉ ማለት ነው። ስለዚህ ሆድ ሳይሆን ዘመዳችሁ መሆን ያለበት ሰራ አድርጋችሁ ሀገራችሁ መታችሁ መኖር። ለሆድ ብላችሁ ከሆነ መቼም ቢሆን ኢትዮጵያ አትቀመጡም ማለት ነው። እንግዲህ እዛ መግበስበሱ እዛ አይገኝም። እዚህ ጭማቂውን እዚህ እንትኑን እዚህ አንዴ እንትኑን ብለሽ የምንኖር ህይወት የለም። ስለዚህ እዚህ መታችሁ ሰላም ህይወት ጥሩ ምግብ በልታችሁ መኖር ትችላላችሁ። ሽሮ ጥሩ ምግብ ነው። ስለዚህ እኔ ያልኩስ ኑ ቶሎ ነው። ሆድ የሚያሸንፋችሁ ካላችሁ ተጎርታችኋል። ኑ ኢትዮጵያ ሁሉም ነገር ሞልቷል። ኑ ቶሎ አግቡ፣ ውለዱ፣ ተሰተሩ። ልጅ በልጅነት ነው። እድሜያችን ካለፈ በኋላ ሀገር ገብተን የምናለቃቅሰው ወይንም ጤናችን ጎሎብን ያኔ በስራ ብዛት ቁማችሁ በመቆየት በብዙ ነገሮች ምክንያት ልጅ ለማርገዝ እንኳን ለመሸከም ብዙ እህቶች የሚሟቀቋሉ በየሐኪም ቤቱ። የጽንስ እንኳን የመሸከም አቅማችሁ ደካማ ሁኑ። ያ ምንድነው? ጉዳት ማለት ነው። ጉዳት ብዙ ነገር በቃ ብዙ ነገር ትሰማላችሁ። በየሐኪም ቤቱ ብትሄዱ ስንት ነገር ሰማላችሁ። አረብ ሀገር ተጎርተው የመጡት አረብ ሀገር
ካላቅማችን እየተሸከምን ቁመን ስንት ስራ እየሰራን ፎቆታች እየተመላለሽ እየሰራችሁ እዚህ ስትመጡ ግን በሽተኛ ናችሁ። ስለዚህ ራሳችሁን ጠብቁ። ሰራ አድርጋችሁ ሀገራችሁ ነው። ሁሉም ነገር ባላህ እጅ ነው። ርዝቅ ባላህ እጅ ነው። አላህ ሀገራችን ሰላም ያደርግልን እንጂ ሁሉ ነገር ሞልቷል። ኑ ቶሎ ሀገራችሁ ግቡ ነው ምለው። እኔ መልእክቴ ይሄ ነው። አንድ ቀን የተሳሳተ ነገር ልላችሁ አልፈልግም እህቶቼ። እንደራሴ ነው የማያችሁ፣ እንድትጎዱ ስለማልፈልግ ኑ ወደ ሀገራችሁ። ስጋ ምን ይባላል መሰላችሁ? ጎመን በልቶ ጤና፣ ስጋ በልቶ ብስና ይላል የሀገሬ ሰው። አንዴ ዶሮ፣ አንዴ ስጋ፣ አንዴ እንትን እየተበላ አረብ ሀገር የሚኖረው ህይወት የኛ ህይወት አይደለም፣ የተቀማ ህይወት ነው። ህይወታችን ግን እዚህ መተን የምንመራው ጎጆ ወይንም የምንመራው ህይወት ነውና ኢትዮጵያ ገብታችሁ ህይወታችሁ ኑሩ እላለሁኝ። ስለምትከታተሉ ስለምታበረታቱኝ ከልብ አመሰግናለሁ። እህቴ ራህማ ግን እሰቢበት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።